ጭቆና በመፈጠሩ የሚፈጠሩ አዳዲስ ንቅናቄዎች ወይንም ሙቭመንቶች ወይንም የሚፈጠሩ ሪቮሉሽኖች ወይንም ለውጦች ይኖራሉ ዓለም ላይ ጭቆና ሳይኖር ኢፍትሃዊነት ኢንጀስቲስ ሳይኖር የመጣ ፍሪደም የለም ሰሃቦቻቸውን ይዘው መካ ላይ እምነታቸው በስነ ስርዓት ኤክሰርሳይዝ ማድረግ የማይችሉበት ሁኔታ ውስጥ ነበሩ መዲና ላይ ገብተው ነብዩ ሰለላሁ ዐለይሂ ወሰለም መዲና ላይ ገብተው አልከተሙም ሌት ተቀን ያውጠነጥኑ ነበር ወንዶች ጭምር ሲወለዱ ወንዶችን ማረድ ወንዶችን የሚያርድ ንጉስ ነበር ፈርዖንማ በቃ በመጨረሻው እኮ ሰምጦ ቀረ የአምባገነኑ መጨረሻ ታወቀ ማለት ነው አሜሪካ ማርከስ ግሬቬን ከአሜሪካ ማባረር ነው ወዴት መጀመሪያ ቀድሞ ወደ ነበረበት ሀገር ጃማይካ ሀገር ተልኳል በቃ ፈጣሪ ሲፈጥር ሁሉም ሰው እኩል ነው የፈጠረው ስለዚህ ለነጩ ምንነሳበት አንድም አይነት እንትን የለም በሚል በነጩ ወንበር ላይ ሄዳ ቁጭ አለች ይሄን ኦፕሬሽን ጥቁሮችን ፋይናሊ የሚከፋፍለውን ስርዓት እንዲቆም ሆኖ አንድ የአሜሪካ ህግን ወጥቶ ጥቁሮች መምረጥ እስኪችሉ ድረስ ፋይናሊ ደቡብ አፍሪካ ምንድነው የሆነው ደቡብ አፍሪካኖች የራሳቸውን ፓርቲ ወደ ማምጣት ዛሬ እኮ ደቡብ አፍሪካን የሚመራው ANC ነው አህለ ሱና ወልጀማዓው ላይ ላለፉት 3 አመታቶች ይሄ መጅሊስ በመምጣቱ በደንብ መነቃቃት ፈጥሯል ከተመሰረተበት አላህ ይርሐማቸው አባታችን ሼህ መሐመድ ሳኒ ሐቢብ ከመሰረቱት ጊዜ አንስቶ አብዛኛው ነገር አልጋ ባልጋ ሆኖ ነው የመጣው ይሄን ያህል አዳጋች ነገር ስላልነበረ ያው ያ መጅሊስ ትንሽ በጣም ዶርማንት ነበር ማለት ይቻላል አህለ ሱና ወልጀማዓ ማን ነው ወደፊት ሊመጡበት የሚታሰቡ ትሬቶች ወይም ስጋቶች ምንድናቸው እንዴት ራሱን ማዘጋጀት ይችላል እንዴት መመከት ይችላል እንዴት ራሱን ታሪኩን ትውፊቱን መጠበቅ ይችላል የሚለውን ምንም አይነት ስራዎች አልተሰሩም ሌላ ለዘብተኛ የሆነው የዋሃብያው ክፍል ምን ላይ ነው ያለው ኦኬ ዛሬ ይሄን መጅሊስ እኮ ዟሊም ነው ብሎ በዳይ ነው ብሎ እኮ የሚልበት አተጨባጮች ተፈጥሯል በዳይ ነው ጨቋይ ነው የምር መስተካከል አለበት የሚሉ እኮ ተፈጥሯል ሙሪዳ አታከብርም ሲባል ኦኬ ይሄ መጅሊስ ሪፕሬዘንት ያደርገኝ ማለት ነው ትክክለኛ ወደ ማንነቱ እየተመለሰው ነው ማለት ነው ተመልሷል ወደ ማንነቱ አህለ ሱና ወልጀማዓ ከሲኤምሲ የቀራ ከኢትዮጵያ እስላማዊ አስተምህሮ የቀራ አንዴ አህባሽ አንዴ ተሰውፍ